ሰላም ሰላም የአፍሪካ ቀንድን ትንፋሽ ያስያዘው የኢትዮጵያ የሰላም ስምምነት ከተፈረመ እነሆ 1 ዓመት አልፏል። በፕሪቶሪያ ብርሃን ስር የተደረገው ቃል ኪዳን የኢትዮጵያን ሰሜን ጦርነት ያቆማል ተብሎ ታምኖ ነበር። ግን ዛሬ ላይ ቆመን ስንመለከት ሰላሙ በእርግጥ ሙሉ በሙሉ መጥቷል ወይስ አሁንም በውስብስብ ፈተናዎች ውስጥ ነን? እስከ መጨረሻው ይመልከቱ። በቅድሚያ የስምምነቶቹን ዋና ስኬቶች እንመልከት። ከሁሉም በላይ የተገኘው ትልቁ ነገር በ2022 መጨረሻ ላይ ጦርነቱን ሙሉ በሙሉ ማቆሙ ነው። የሰብአዊ እርዳታ አቅርቦት በከፍተኛ ሁኔታ ተሻሽሏል። በሺዎች ለሚቆጠሩ ወገኖች እፎይታ ሆኗል። አገልግሎቶችም ተመልሷል። ባንኮች፣ ስልኮችና የኤሌክትሪክ አገልግሎቶች ወደ ትግራይ መመለስ የጀመሩ ሲሆን ይህ ከባድ ለውጥ ማምጣቱ አይካደም። ሆኖም ግን ሰላም የጀመረ እንጂ ያለቀ አይደለም። ትልቁና አሁንም ቁልፍ ፈተና የሆነው ጉዳይ የትጥቅ መፍታት ሂደት ነው። በስምምነቱ መሰረት ትጥቅ መፍረስ የነበረበት ቢሆንም ይህ ሂደት በውዝግቦችና በመንጓተት የታጀበ ነው። በተለይ በወቅቱ ከነበሩት የኤርትራ ወታደሮች መውጣት እና ከሌሎች የክልል ኃይሎች ጋር በተያያዘ ግልጽነት ጠፍቷል። ሌላው ፈተና ግጭት ወደ ሌሎች የሀገሪቱ ክልሎች በተለይም ወደ ኦሮሚያ እና አማራ መስፋፋቱ ነው። ይህ የሰላም ስምምነት ውጤት ከአንድ ክልል አልፎ ለአጠቃላይ ሀገር ሰላም እንዲውል የሚያደርጉን ጥረት አወሳስቦታል። በመጨረሻም የተፈናቃዮች የስደተኞች ጉዳይ ነው። አሁንም በመቶ ሺዎች የሚቆጠሩ ወገኖች ወደ ቀያቸው ሳይመለሱ በችግር ውስጥ ይገኛሉ። የኢትዮጵያ ሕዝብ የሚፈልገው ዘላቂና ፍትሃዊ ሰላም ነው። ይህ ሰላም ደግሞ በሰነድ ላይ የተፈረመ ብቻ ሳይሆን በየቀኑ በመተግበር መታየት አለበት። መንግስት፣ የክልል አስተዳደሮች፣ የፖለቲካ ተዋናዮች እና ዓለም አቀፍ ማህበረሰብ በጋራ በመስራት ብቻ ነው ሰላምን ወደ ሁሉም የሀገሪቱ ክፍሎች ማስፋት የሚቻለው። የሰላም ተስፋው አሁንም አለ። ይህን ተስፋ ወደ አሁን ለመቀየር ሁሉም ባለድርሻ አካል ኃላፊነቱን መወጣት ይጠበቅበታል። እናንተስ ተመልካቾቻችን ስለ ሰላም ስምምነቱ አፈጻጸም ምን አስተያየት አላችሁ? ዘላቂ ሰላም ለማምጣት ምን መደረግ አለበት? ሐሳባችሁን ከታች ባለው ኮሜንት ቦታ ላይ አስቀምጡልን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ እና ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ።